በወረቀት ላይ ክብ ስንስል ያው የኮምፓሱ ሹል ጫፍ ካልተረጋጋና ከተንሸራተተ የምንስለው ክብ ሙሉ በሙሉ ይበላሻል። አዎ፣ ክቡ የተዛባ ነው የሚሆነው። ምንም ጥያቄ የለውም። ትክክል። እና የሰውነታችንም አሰራር ከዚሁ የተለየ አይደለም። በዛሬው የጥልቅ ዳሰሳ ዝግጅታችን አብረን የምንመረምረው ይሄን ነው፣ የሰውነታችንን አስገራሚ ምስጢር ነው። ምንጫችን ደግሞ ካሮሊን በርገር ደፌምኒ የተባሉ ባለሙያ ያዘጋጁት የአንድ እግር ክበብ ወይም በብዛት ዋን ሌግ ሰርክል ተብሎ የሚታወቀው የፒላቶስ እንቅስቃሴ ነው። ያው ይሄ እንቅስቃሴ ስሙን ስንሰማው በጣም ቀላል ይመስላል። አንድ ሰው በጀርባው ተኝቶ አንዱን እግሩን ወደ ላይ በማንሳት ክብ ይሰራል። ማለቴ ምን ይከብዳል ሊባል ይቻላል። እውነት ነው። መሬት ላይ ተኝቶ እግርን ማዞር ብቻ ይመስላል። በትክክል። ነገር ግን ይህንን እንቅስቃሴ በትክክል ለመስራት ስንሞክር ከዚህ ቀላል ከሚመስል ገጽታ በስተጀርባ ትልቅ ነገር አለ። የሙሉ ሰውነት መረጋጋትን፣ እጅግ ጥልቅ የሆነ የጡንቻ ቁጥጥርን እና የነርቭ ስርዓትን በከፍተኛ ደረጃ የሚያሰራ አስገራሚ ሳይንሳዊ ሂደት እናገኛለን። ማለቴ ዋናው ትግል እግርን በአየር ላይ ማዞር ሳይሆን ያ እግር በሚዞርበት ጊዜ የተቀረው የሰውነት ክፍል እንዳይነቀሳቀስ ማቆሙ ላይ ነው ማለት ነው። ልክ ነሽ። እናም መነሻ አቀማመጡ ላይ በጣም ትኩረት የሚሰጠውም ለዚህ ነው። ዳሌ እና የአከርካሪ አጥንት ተፈጥሯዊ በሆነው ትክክለኛው አቀማመጥ ላይ መሆን አለባቸው። ኒውትራል ስፓይን የምንለው ማለት ነው። አዎ። እና ካሮሊን በርገር ሲያብራሩ መሬት ላይ ያለው እግር በተለይ የመቀመጫ አጥንቱ ወይም ኢስኪዮን ከመሬት ጋር ልክ እንደ መርከብ መልህቅ መጣበቅ አለበት ይላሉ። ዋው! እንደ መልህቅ ግን ሁልጊዜ የሚገርመኝ እግር ይሄው ነው። እግር በአየር ላይ ክብ ሲሰራ መሬት ላይ ያለው የሰውነት ክፍል ለምን ዝም ብሎ አያርፍም? ለምንድን ነው ይሄ ሁሉ ትግልና የመልህቅ አስፈላጊነት የመጣው? ምን መሰለሽ፣ እንቅስቃሴ ሁልጊዜም ኃይልን ይፈጥራል። በአየር ላይ ያለው እግር ክብ ሲሰራ የራሱ የሆነ ክብደትና ፍጥነት አለው። ያ ኃይልና ሞሜንተም ዳሌን ወደ ጎን ሊጎትተው ይሞክራል። መሬት ላይ ያለው የመቀመጫ አጥንት እንደ መልህቅ ካልተተከለ ዳሌው ይንሸራተታል፣ አከርካሪውም አብሮ ይጣመማል። እዚህ ላይ ነው እነዚያ በጣም ጥልቅ የሆኑ የሆድ ጡንቻዎች ስራቸውን የሚጀምሩት። ትራንስቨርስ የምንላቸው ጥልቅ ጡንቻዎች። በትክክል ትራንስቨርስ አብዶሚኒስ ልክ እንደ ኮርሴት ወገብን ዙሪያውን አቅፎ የያዘው ጡንቻ በከፍተኛ ሁኔታ ይለጠራል፣ ይጣበቃል። የዚህ ጡንቻ ዋና ስራ እግር በሚፈጥረው ማዕበል መሃል ዳሌን ጸጥ አድርጎ ማቆየት ነው። ይሄ የሆድ ጡንቻዎችና ዳሌን ማረጋጋት ይገባኛል። ያው የቅርብ ጎረቤቶች ስለሆኑ ተጽዕኖ በቀጥታ ይደርስባቸዋል። ግን ደግሞ እጆች ከጎን ተዘርግተው የትከሻ አጥንቶች መሬት ላይ መቆለፍ አለባቸው የሚል ጥብቅ መመሪያ በጽሑፉ ላይ አለ። አዎ፣ ትከሻን መቆለፍ በጣም ወሳኝ ነው። ግን እኮ ይህ የእግር እንቅስቃሴ ነው። ማለቴ ለምንድን ነው ስለ ትከሻ አቀማመጥ እና መሬት ላይ ስለተዘረጋው የማይንቀሳቀስ እግር ይህን ያህል የምንጨነቀው? የትከሻዬ እና የአንገቴ መረጋጋት ከእግሬ እንቅስቃሴ ጋር ምን አገናኘው? ያው የሰውነታችን አሰራር የተቆራረጠ አይደለም። አንዱ ከሌላው ጋር የተያያዘ ሰንሰለት ነው። ከታች በእግር ክብ ሲሰራ የሚፈጠረው ማዕበል ወይንም ኃይል መቆሚያ ካላገኘ በአከርካሪ አጥንት በኩል ወደ ላይ ይጓዛል። አሃ፣ ኃይሉ ወደ ላይ ይተላለፋል ማለት ነው። አዎ። እና አንገትና ትከሻ ላይ አላስፈላጊ ጫና ይፈጥራል። አእምሮአችን ሚዛን ሲዛባበት የመጀመሪያ ምላሹ በአንገትና በትከሻ ዙሪያ ያሉትን ጡንቻዎች በማወተር ሚዛን ለመጠበቅ መወከር ነው። እውነት ነው። የሆነ ነገር ስንደነግጥ ራሱ ትከሻችንን ነው ወደ ላይ የምንሰበስበው። ልክ ነሽ። የትከሻ አጥንቶችን መሬት ላይ መቆለፍ ማለት ያንን ማዕበል መግታት እና አእምሮ አላስፈላጊ የሰውነት ክፍሎችን እንዳያወጣር መከላከል ማለት ነው። መረጋጋት ከሌለ ተንቀሳቃሽነት ወደ ጉዳት ነው የሚያመራው። የላይኛው የሰውነት ክፍል ሙሉ በሙሉ ስናረጋጋ ብቻ ነው እንቅስቃሴውን በዳሌው መገጣጠሚያ ላይ ብቻ መወሰን የምንችለው። አሁን በደንብ ግልጽ እየሆነልን ነው። ማለቴ ኃይልን በተገቢው ቦታ ላይ ማመንጨት እና አላስፈላጊ የሰውነት ክፍሎችን ከጭንቀት ነፃ ማድረግ ነው ዋናው ግብ። ይህንን ለማድረግ ደግሞ ትንፋሽ ትልቁን ሚና እንደሚጫወት በመረጃው ላይ ተብራርቷል። አዎ፣ ትንፋሽ እዚህ ላይ እንደ ሞተርም እንደ ፍሬንም ነው የሚያገለግለው። እንዴት መሰለ? ወደ ላይ የተነሳው እግር
ወደ ሰውነት ማዕከላዊ መስመር ሲጠጋ አየሩን ወደ ውስጥ መሳብ፣ ከዚያም እግሩ ወደ ውጭ በኩል ክብ ሰርቶ ሲመለስ አየሩን ማስወጣት ያስፈልጋል የሚል ሐሳብ አለ። እኔ ይሄ አየሩን የማስወጣቱ ሂደት ከሚለጠጥ ላስቲክ ጋር ይመሳሰልብኛል። እንዴት? ማለቴ በምን መልኩ? ያው ላስቲኩን ስንለቀው በድንገት ተፈናጥሮ እንዲመለስ አንፈቅድለትም። ኃይላችንን ተጠቅመን ቀስ ብሎ እና በቁጥጥር ወደ ቦታው እንዲመለስ እናደርጋለን። አየርን ወደ ውጭ ማስወጣት እግሩ በክብደቱ ምክንያት በፍጥነት እንዳይወድቅ እንደ ተፈጥሯዊ ፍሬን ያገለግላል ብዬ ባሰብ ትክክል ነኝ? ፍጹም ትክክል ነሽ። ይህንን ተፈጥሯዊ ፍሬን እንዴት እንደምንፈጥረው ስናስበው ደግሞ ይበልጥ አሰራሩን እንረዳለን። አየሩን ወደ ውጭ ስናወጣ በሆድ ዕቃ ውስጥ ያለውን ውስጣዊ ግፊት እንጨምራለን። እግሩ ከሰውነት ማዕከላዊ መስመር እየራቀ ወደ ውጭ ሲወጣ የስበት ኃይል ዳሌውን አብሮ ሊጎትተው ይሞክራል። ያን ጊዜ አየሩን አጠንክረን በማውጣት የሆድ ጡንቻዎችን ይበልጥ እናጣብቃለን። ዋው! ልክ እንደ ግድግዳ ማለት ነው። አዎ፣ ይህ የአየር ግፊት ዳሌው እንዳይሸከረክ ጠንካራና የማይናወጥ ግድግዳ ይፈጥርለታል። አየር ማስወጣት ዝም ብሎ መተንፈስ ብቻ ሳይሆን ጡንቻዎቻችንን ከውስጥ ወደ ውጭ የመደገፍ አቅም አለው። ይሄ በጣም የሚገርም አሰራር ነው። እና ምን መሰለሽ፣ ይህ ሂደት አእምሮ የአንድን የሰውነት ክፍል እንቅስቃሴ ከሌላው ክፍል ማረጋጋት ጋር ነጥሎ እንዲያሰራ የሚያስተምርበት መንገድ ነው። ዲሶሲዬሽን እንለዋለን። አንዱን ነጥሎ ማንቀሳቀስ፣ ሌላውን ማረጋጋት። ይህንን ስናደርግ ደግሞ አእምሯችን የማያቋርጥ ክትትል ማድረግ አለበት። ምክንያቱም በመረጃው ላይ እንደተመለከትነው እግሩ ክቡን ሰርቶ ወደ ላይ ሲመለስ ለቅጽበት የሚደረግ እረፍት አለ። አዎ፣ ስልታዊ እረፍት ወይም ስትራቴጂክ ፖዝ የምንለው። ልክ ነህ። እና ይሄ ዝም ብሎ ድካምን ለማሳረፍ የሚደረግ እረፍት ሳይሆን ዳሌው ትክክለኛ ቦታው ላይ መሆኑን ለማረጋገጥ እና የሰውነትን ሚዛን ዳግም ለመቃኘት የሚረዳ ወሳኝ ቅጽበት ነው ተብሏል። አእምሮ እንደ አዲስ ራሱን የሚያዘጋጅበት ጊዜ ይመስላል። ያቺ አጭር የእረፍት ቅጽበት እኮ የነርቭና የጡንቻ ስርዓቱ ዳግም ራሱን የሚያስተካክልበት ወርቃማ ጊዜ ናት። ከክቡ በኋላ ዳሌ ተንሸራርቷል ወይ ትከሻ ተነስቷል ወይ የሚለውን አእምሮ የሚፈትሽበት ጊዜ ነው። ማለቴ ቼክ እያደረገ ነው አእምሮ። በትክክል እግሬ እስከ መስመር ወጥቷል ወይ ብሎ ይፈትሽና ቀጣዩን ክብ በተሻለ ቁጥጥር ለመጀመር ይዘጋጃል። ያው መገጣጠሚያዎችን ውስጥ እጅግ በጣም ትናንሽ የሆኑ ዳሳሾች አሉ። እነዚህ ዳሳሾች ልክ እንደ ጂፒኤስ ናቸው። የሰውነታችን ክፍሎች በየትኛው አቅጣጫና በምን ያህል ፍጥነት እየተንቀሳቀሱ እንደሆነ ለአእምሮ መረጃ ያስተላልፋሉ። በረፍቷ ቅጽበት አእምሮ እነዚህን መረጃዎች ሰብስቦ እሺ ስተት ነበር፣ አሁን አስተካክለናል፣ ቀጣዩን ክብ እንቀጥል ብሎ ትዕዛዝ ይሰጣል። ይሄ እንግዲህ የጥራት እንጂ የብዛት እንቅስቃሴ አለመሆኑን የሚያሳይ ትልቅ ማሳያ ነው። ግን እዚህ ላይ አንድ የሚያጠራጥር ነገር አለኝ። ምንድን ነው እሱ? ያው ሁሉም ሰው ይህንን ፍጹም በሆነ መልኩ ሊሰራው አይችልም። ሁላችንም የሰውነት መተጣጠፍ ደረጃችን የተለያየ ነው። እናም በምንጩ ላይ እንደተገለጸው የጭን ጀርባ ጡንቻዎች ወይም ሃምስትሪንግስ በጣም የተወጠሩ ከሆኑ ጉልበቱን በማጠፍ እንቅስቃሴውን ማድረግ ይቻላል ይባላል። አዎ፣ ማስተካከያ ማድረግ ይቻላል። ወይንም ደግሞ እንደ ፍሌክስ ባንድ ያሉ ተለጣጭ ማሰሪያዎችን በእግር ላይ በማድረግ የድጋፍ መጠንን ጨመር ይቻላል። ቆይ እኔ ግን ይሄ ማጨበርበር አይሆንም ወይ ብዬ እጠየቃለሁ። ማጨበርበር በጭራሽ። ማለቴ እንቅስቃሴን አቅልሎ መስራት የእንቅስቃሴውን ጥቅምና ውጤታማነት አይቀንሰውም። ህመም ከሌለ ለውጥ የለም የሚባለው የስፖርት መርህ እዚህ ላይ አይሰራም ማለት ነው። ትንሽና የተገደበ እንቅስቃሴ በማድረግ እንዴት የተሻለ ውጤት ይመጣል? ይሄ በጣም አስፈላጊ ጥያቄ ነው። በብዙዎቻችን አእምሮ ውስጥ የተቀረጸው ጠንቅረ ካልሰራህ ዋጋ የለውም የሚል አስተሳሰብ ስላለ ነው። ነገር ግን መልሱ በፍጹም አይጨበርበርም የሚል ነው። ግን ለምን አቅልሎ የሰራ ነው ያለ እንዴ? ምን መሰልሽ፣ የዚህ እንቅስቃሴ ዋና ግብ የእግሩን ሙሉ ለሙሉ ቀጥ አድርጎ መዘርጋት ሳይሆን የዳሌውን አለመንቀሳቀስና መረጋጋት ማረጋገጥ ነው። ሜካኒካዊ አሰራሩን እንየው። እግርሽን ቀጥ ስታደርጊው የኃይል መቆጣጠሪያ ርቀቱ ይረዝማል። የጭን ጀርባ ጡንቻዎች የተወጠሩ ከሆኑ እና ያንን ረጅም ርቀት በግድ ቀጥ ለማድረግ ብትሞክሪ ዳሌሽ መረጋጋቱን ያጣል። አከርካሪሽ ይጣመማል። ጉልበትሽን ስታጥፊ ግን ርቀቱን ታሳጭሪያለሽ። በዳሌሽ ላይ ያለውን ጫና ትቀንሻለሽ። ስለዚህ ዋናው ነገር የዳሌው አለመንቀሳቀስ ነው እንጂ እግሩ ምን ያህል ተዘረጋ የሚለው አይደለም። በትክክል የተዛባና ቅርጹን የለቀቀ ሰፊ እንቅስቃሴ ከማድረግ ጉልበትን አጥቶም ቢሆን
ትክክለኛው ቁጥጥር ያለው አነስተኛ እንቅስቃሴ ማድረግ የተሻለ ውጤት ያመጣ። ያ ማለት ማስተካከያዎቹ የተፈጠሩት እንቅስቃሴውን ዝም ብሎ ለማቅለል ሳይሆን ሰውየው ትክክለኛውን የጡንቻ ቁጥጥር እንዲለማመድ ምቹ ሁኔታን ለመፍጠር ነው ማለት ነው። አዎ፣ እና እንቅስቃሴውን ከበድ ማድረግ ለሚፈልጉም አማራጭ አለ እኮ። የአካል ብቃት ክብ ወይንም ፊትነስ ሰርክልን በደረት ላይ በእጅ በመያዝ የላይኛውን የሰውነት ክፍል መረጋጋት በከፍተኛ ሁኔታ መፈተኝ ይቻላል። ዋው! ያኔ ትከሻን መቆጣጠር ይበልጥ ይከብዳል ማለት ነው። ልክ ነሽ። እና እንደ ተረጣጭ ማሰሪያዎች ያሉትን መጠቀም ድጋፍ ብቻ ሳይሆን ለአእምሮ የሚሰጡት መረጃም አለ። አእምሮሽ የትኛውን ጡንቻ መወጠር እንዳለበት፣ የቱ መላላት እንዳለበት ለማወቅ የመሳሪያዎቹን ግፍት እንደ መመሪያ ይጠቀማል። ቁጥጥር ከሌለ የስፋት መጠን ምንም ትርጉም የለውም። ትክክለኛውን የጡንቻ ትስስር ማግኘት ነው ዋናው ነገር። ቁጥጥር ከሌለ ስፋት ትርጉም የለውም። ይህ ትሬታን የሚቀይር ሐሳብ ነው። እዚህ ላይ ነው የዛሬው ጥልቅ ዳሰሳችን አድማስ የሚሰፋው። ያው ይሄ እንቅስቃሴ ከፒላጦስ ፍራሽ ላይ ከሚደረግ ስፖርት አልፎ ለዕለታዊ ኑሯችንና ለአጠቃላይ ጤናችን አለው ፋይዳ እጅግ ጥልቅ መሆኑን እንረዳለን። በእርግጥ የነርቭ ስርዓት መለማመድ ላይ ያለው ጥቅም ቀላል የሚባል አይደለም። አዎ፣ ይህ አሰራር በጡንቻዎች ላይ ብቻ ሳይሆን አእምሮ አዲስ የነርቭ መስመሮችን የመፍጠር እና ራሱን የማዋቀር ሂደት ላይ ትልቅ ለውጥ እንደሚያመጣ ይገለጻል። እግርን በአየር ላይ ማዞር አእምሮን እንዴት እንደሚያሰለጥነው ማሰብ ራሱ ይገርማል። እዚህ ላይ ነው የሰውነታችን ውስጣዊ ችሎታ የሚገረመው። ቅድም ያነሳናቸው የመገጣጠሚያ ውስጥ ዳሳሾች የሰውነት ክፍሎች ያሉበትን ቦታ የማወቅ እና ሚዛን የመጠበቅ መረጃዎችን ያለማቋረጥ ወደ አእምሮ ይልካን ነው። ፕሮፕሪሴፕሽን የምንለው ማለት ነው። በትክክል ይህን እንቅስቃሴ ስትሰሪ አእምሮሽ ዳሌን ለማረጋጋት እና እግርን ለማንቀሳቀስ አዳዲስ የነርቭ መስመሮችን ይዘረጋል። ይህ ሂደት ኒውሮፕላስቲሲቲ የምንለው ነው። አእምሮሽ የትኛው የሰውነት ክፍል የት እንዳለ፣ እንዴት እንደሚንቀሳቀስ በከፍተኛ ጥንቃቄ እንዲያውቅ እያሰለጠንሽው ነው። እና ይሄ ደግሞ በተለይ በዕድሜ መግፋት ምክንያት የሚመቱ መውደቆችን ለመከላከል በእጅጉ ይረዳል ተብሏል። አዎ፣ ምክንያቱም በበረዶ ላይ ስትንሸራተቺ ወይንም ያልታሰበ ጉድጓድ ውስጥ ስትረግጂ አእምሮሽ በፍጥነት ሚዛኑን አስተካክሎ ከመውደቅ የሚታደግሽ በዚህ መልኩ ያዳበረው ጠንካራ የነርቭ ግንኙነት ስላለው ነው። እንዴ ያ ማለት እኮ የእንቅስቃሴ ስፖርት ብቻ ሳይሆን አእምሮአችን ከሰውነታችን ጋር የሚያደርገውን የኮሙኒኬሽን መስመር ዳግም የማዋቀር ወይንም ሪፕሮግራም የማድረግ ሂደት ነው ማለት ነው። ልክ ኮምፒውተርን አዲስ ሶፍትዌር እንደመጫን። ልክ ነሽ። አዲስ ሶፍትዌር የጫንሽ ነው። እና አእምሮአችን መረጋጋት ያለበትንና መንቀሳቀስ ያለበትን ክፍል ለይቶ እንዲያዝ እናስተምረዋለን። ከዚህም በተጨማሪ ይህንን ጥልቅ የጡንቻ ቁጥጥር ከከባድ የክብደት ማንሳት እና ከልብ ምት አጋጅ ወይም ካርዲዮ ስፖርቶች ጋር አጥምሮ መስራት የሰውነትን ሁለንተናዊ አቅም እንደሚያጎለብት እናያለን። ማዕከላዊ የሰውነት ክፍላችን ጠንካራ እና የተረጋጋ ከሆነ የዕለት ተዕለት ኑሯችን እጅግ ቀላል ይሆናል አይደል? አዎ፣ ያለምንም ጥርጥር። ከገበያ ከባድ ዕቃዎችን ተሸክሞ መምጣት፣ ልጆችን አንስቶ ማቀፍ ወይም ረጅም ሰዓት በቢሮ ወንበር ላይ መቀመጥ፣ እነዚህ ሁሉ የሰውነት መረጋጋት የሚጠይቁ ተግባራት ናቸው። ማዕከላዊው ክፍል ወይም ኮር ጠንካራ ከሆነ የጀርባ አጥንት አይጎዳም። እውነት ነው። ፒላጦስ በሰውነት ውስጥ ያለውን የተዛባ የኃይል ስርጭት በማስተካከል አዲስና ጤናማ የመንቀሳቀስ ልማድ ይፈጥራል። መረጋጋትና ተንቀሳቃሽነት እርስ በርስ የሚደጋፉ እንጂ የሚጋጩ አለመሆናቸውን በተግባር ያሳየናል። ትንፋሽን እንደ መሳሪያ፣ መረጋጋትን እንደ መሰረት እና እንቅስቃሴውን እንደ መግለጫ ተጠቅመን የሰውነታችንን ሙሉ አቅም እናወጣለን። በጥቅሉ የዛሬውን ውይይታችንን ስንቋጭ የአንድ እግር ክበብ እንቅስቃሴ የመረጋጋት፣ የተንቀሳቃሽነት እና የትንፋሽ ፍጹም ውህደት መሆኑን አይተናል። ማለቴ ዝም ብሎ እግርን በአየር ላይ ማዞር ሳይሆን መላው ሰውነት በትኩረት እና በቁጥጥር ስር ሆኖ የሚሰራው የሲምፎኒ ኦርኬስትራ መሆኑን ተገንዘበናል። ኮምፓሱ ሹል ጫፉን ሳያነስ ፍጹም የሆነ ክብ እንደሚሰላው ሁሉ የሰውነታችንን ማዕከላዊ ክፍል ተረጋግቶ የተዋበ እንቅስቃሴን ይፈጥራል። ይህንን ውስብስብ አሰራር መረዳታችን ደግሞ በሌሎች አካላዊ እንቅስቃሴዎቻችን ላይም ትልቅ የጥራት ለውጥ እንድናመጣ እና ሰውነታችንን ከተጨማሪ ጉዳት እንድንጠብቅ ይረዳናል። ከመለያየታችን በፊት ግን ሁላችንም ቆም ብለን እንድናስብበት አንድ ሐሳብ ማንሳት ወዳለሁ። በዕለታዊ ሕይወታችን
ለምሳሌ በመንገድ ላይ ስንራመድ ወይም ደረጃ ስንወጣ አንዱ የሰውነታችን ክፍል ሲንቀሳቀስ ሌላው ክፍል ምን ያህል የተረጋጋ ነው ብለን መጠየቅ ተገቢ ነው። የሰውነታችንን ሚዛን በትክክል እየተቆጣጠርን ነው ወይስ አንዱን ክፍል ለማንቀሳቀስ ስንል ሳናውቀው ሌላኛውን ክፍል እያጣመምነውና እያዛባ ነው ይሆን? የውስጣችንን ኮምፓስ ማዕከላዊ ጫፍ ምን ያህል እንዳረጋጋ ነው ማሰላሰል የሁልጊዜ ተግባራችን ሊሆን ይገባል እላለሁ። ለዛሬው ያዘጋጀነው የጥልቅ ዳሰሳ ቆይታችን በዚህ ይጠናቀቃል።